አንድ ሚስጥር ልንገራችሁ። you have to be a snack ኢኳሊቲ እና ኤኩዊቲ ይባላል። ሰው እኩል ነው ይባላል። ነገር ግን what matters is የኛ ቫልዩ ነው። በቫልዩ ነው ጀጅ የምናደርገው። ማንም ሰው ጀጅ የሚያደርገን ባለን በምንሰጠው ቫልዩ ነው። it's not yeah sure everyone is equal ልንል እንችላለን፣ ግን ከሌሎች ሰዎች እኛን የሚለየን ቫልዩአችን ነው። አንድ ሰው ከሌላ ሁሉም ሰው ኢኳል ነው ማለት አንችልም በዛ ሪጋርድ። ሶ ኤኩዊቲ ይበልጣል ከኢኳሊቲ። ሶ ቫልዩ ስንል የመጀመሪያው we need skill። አንድ ሰው በስኪሉ ነው ቫልዩ የሚደረገው፣ ሰው አፕሪሺየት የሚያደርገው። ስኪል ማለት ለምሳሌ ቴክኒካል የሆኑ አቢሊቲዎች፣ ለምሳሌ ላንጉጅ ስኪል ሊኖረው ይችላል፣ ቪዲዮ ኤዲቲንግ ስኪል ሊኖረው ይችላል፣ ዶክተር ሰርጀሪ የማድረግ ስኪል ሊኖረው ይችላል። ሶ you have to have a skill to be valued ማህበረሰብ ውስጥ። አንደኛው እሱ ነው። ሁለተኛው ኔትወርክ ማለት who you know matters as much as what you know or even more። ከምናውቀው ነገር በላይ የምናውቃቸው ሰዎች ይበልጥ አድቫንቴጅ ይሰጡናል። ያለንበት ማህበረሰብ ማን ነው እኛ የምናውቀው፣ ምን አይነት ኔትወርክ አለን፣ ያ ሰው በምን አይነት መንገድ ሊጠቅመን ይችላል። ሶ ኔትወርኪንግ ራሱን የቻለ ቫልዩ አለው። ሶስተኛው ነገር አቲቲዩድ ነው። አቲቲዩድ ማለት የሆነ ነገር ሃፕን ሲያደርግ it happened to me ከማለት ይልቅ it happened for me እንደ ሌሰን እንደ ካራክተር ቢልዲንግ አድርገን ስንጠቀመው ፐርሴፕሽናችን ይቀየራል። ቪክተም ነኝ የሚለው ማይንድሴት ይቀየርና ኦኬ ይሄ ነገር ላይፍ ላይ ትልቅ ነገር አስተምሮኛል፣ አጠንክሮኛል ብለን አቲቲዩዳችንን ፖዚቲቭ የሆነ ማይንድሴት ሲኖረን it changes our life completely። so attitude is the third value አንድ ሰው የሚያስፈልገው ከሌሎች ሰዎች የተሻለ አድቫንቴጅ የሚሰጠው ማለት ነው። ከአቲቲዩድ ቀጥሎ we have communication ማለት ከሰው ጋር የምንግባባው በቋንቋ ነው፣ አክት በምናደርግበት መንገድ ነው። so the way we communicate ከሰው ጋር ያለን ኤቲኬት የተግባቦት አቢሊቲ highly influence ያደርገናል ከአንድ ሰው ጋር። በቃ ይሄ ሰውዬ በጣም ሲያወራ እረዳዋለሁ፣ ይበልጥ እንግባባለን ሊል ይችላል። እና the way we communicate in a social environment ቫልዩአችን ይጨምራል፣ ካሪዝማችን ይጨምራል። ከዚህ በፊት ካሪዝማቲክ ፓወር ብለን ነበረ። and finally knowledge ማለት የምናውቀው እውቀት ከመጽሐፍ ሊሆን ይችላል፣ ከሰው ስር የምንማረው ነገር ሊሆን ይችላል። ያንን ነገር sooner or later እንጠቀመዋለን፣ ላይፍ ውስጥ እንተገብረዋለን ለተለያዩ ነገሮች። so what we know ደግሞ እዚህ ጋር ቫልዩ ለኛ አድ ያደርግልናል ማለት ነው። so ስናክ ስንል እነዚህ 5 ነገሮች ናቸው አንድን ሰው ከሌላ ይበልጥ ቫልዩ እንዲኖረው ማህበረሰብ ውስጥ የሚያደርገው ማለት ነው።